የአሜሪካ ፕሬዝዳንት ትራምፕ የግድቡ ጉዳይ ዋና አጀንዳቸው መሆኑን ገለጹ። Because they did it, and they will never see that money unless they adhere to the agreement. But they built a dam which stops water from flowing into the Nile. የኢራንን መንግስት ለመጣል ዓለም ተቃዋሚዎችን ይርዱ። In the United States, Pahlavi successfully spurred demonstrators onto the streets Thursday night. የኢትዮጵያ አየር መንገድ በረራ ወቅት ፓወር ባንክን መጠቀም እንደማይቻል ገለጸ። I'm going to Africa and fly on Ethiopian Airlines and then show it to you in this trip report. But, well, consider yourself lucky that you... የጥምቀት በዓል መንፈስ ስርዓቱን በጠበቀ መልኩ ሊከበር ይገባል ሲሉ ብፁዕ አቡነ ሳዊሮስ ተናገሩ። የአሜሪካ ፕሬዝዳንት ትራምፕ የግድቡ ጉዳይ ዋነኛ አጀንዳቸው መሆኑን ገለጹ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የግብፅና የኢትዮጵያ ውዝግብ ዋነኛ አጀንዳቸው ማድረጋቸውን ይፋ አድርገዋል። ትራምፕ ማምሻቸውን ኢትዮጵያና ግብፅን ለአንድና ለመጨረሻ ጊዜ ለማሸማገል መዘጋጀታቸውን አስታውቀው በቀጠናው ያለ ማንኛውንም ሀገር ብርቅዬ የሆነውን የናይል ወንዝ ብቸኝነት መቆጣጠር አይችልም በሚል መረጃ የህዳሴ ግድብን አስታከው አጋርተዋል። Yeah, if you would, because I had a deal done, and then they broke the deal, and they can't do that. They can't do that. So the deal was done, and it's a very dangerous situation because Egypt is not going to be able to live that way, and they'll end up blowing up the dam. And I said it, and I say it loud and clear. They'll blow up that dam, and they have to do something. So whatever you can do to get them, Ethiopia, to do that, they're going to have to, okay? And we've cut off all payment and everything else to Ethiopia. It was terrible. We were all set to sign a deal. It was negotiated for 5 years. የኢራንን መንግስት ለመጣል የዓለም ተቃዋሚዎችን ይርዱ። የኢራን ልዑል ኢራን መንግስትን ለመጣል ዓለም ተቃዋሚዎች እንዲረዱ በስደት ላይ የሚገኙት ልዑል ጠየቁ። በስደት ላይ የሚገኙት የመጨረሻው የኢራን ንጉስ ልጅ የዓለም መንግስታት የኢራንን እስላማዊ ሪፐብሊክ ለመጣል ተቃዋሚዎችን እንዲደግፉ ጥሪ ያቀረቡ። በአሜሪካ የሚኖሩት ተቃዋሚ መሪ ሬዛ ፓህላቪ ዓለም የኢራንን አብዮታዊ ዘብ አመራር ዓላማ እንዲያደርግ ጠይቀዋል። ከ20 ቀን በፊትም በኢራን የኑሮ ውድነትን ተከትሎ በተቀሰቀሰው ህዝባዊ አመፅ እስካሁን ድረስ ከ2600 በላይ ሰልፈኞች በኢራን የጸጥታ አካላት መገደላቸውን የሰብአዊ መብት ድርጅቶች አስታውቀዋል። They spurred demonstrators onto the streets Thursday night in a massive escalation of the protests sweeping Iran. Initially sparked by the Islamic Republic's ailing economy, the demonstrations have become a serious challenge to its theocracy. የኢትዮጵያ አየር መንገድ በረራ ወቅት ፓወር ባንክ መጠቀም እንደማይቻል ገለጸ። ለመንገደኞች፣ ለአውሮፕላን አብራሪዎችና ለበረራ አስተናጋጆች እንዲሁም ለአውሮፕላኖች ደህንነት ሲባል በበረራ ወቅት ፓወር ባንክን ጨምሮ የሊቲየም አዮን ባትሪ ያላቸውን ኤሌክትሮኒክስ ዕቃዎችን መጠቀም የተከለከለ መሆኑን የኢትዮጵያ አየር መንገድ አስታወቀ። በጉዞ ወቅትም የሊቲየም አዮን ባትሪ ያላቸው ማንኛውም የኤሌክትሮኒክስ መሳሪያዎች አውሮፕላን ውስጥ ከተሳፋሪዎች አናት በላይ የሚገኙ የዕቃ ማስቀመጫ ውስጥም መቀመጥ እንደሌለባቸውና በተሳፋሪ መቀመጫ ስር ሊቀመጡ እንደሚገባ አስገንዝበዋል። From an absolutely filthy cabin, a broken IV and smelly liquid leaking from the ceiling to a traffic alert. የጥምቀት በዓል መንፈሳዊ ስርዓቱን በጠበቀ መልኩ ሊከበር ይገባል። ብፁዕ አቡነ ሳዊሮስ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ሳዊሮስ የጥምቀት በዓል መንፈሳዊ ስርዓትን በጠበቀ መልኩ ሊከበር ይገባል አሉ። ብፁዕ አቡነ ሳዊሮስ መጪውን የጥምቀት በዓል አስመልክቶ ባስተላለፉት መልእክት ምዕመኑ ሰላም፣ ፍቅር፣ አንድነት የሚሰብኩ ተግባራትን ማከናወን በዓሉን ሊያከብሩ እንደሚገባ አሳስበዋል። ሰዎችንም ሐሳብ የሚለያዩና ከበዓል መንፈስ ጋር የሚያጋጭ መልእክቶችን፣ ምልክቶችን እንዲሁም አርማዎችን መጠቀም እንደማይገባ አስገንዝበዋል። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችንና መድኃኒታችን ኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ። ሰረገላው ከኤሌክትሪክ መስመር ጋር ተያይዞ 4 ወጣቶች ሕይወታቸው አለፈ። በሸገር ከተማ ሀገረ ስብከት በከተራ በዓል ወቅት 4 አገልጋይ ወጣቶች በኤሌክትሮኒክስ አደጋ ወዲያውኑ ሕይወታቸው ማለፉን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገለጸች። የሞቱ የአደጋ ያደረሰባቸው ወጣቶች በኮዬ ፈጬ ከተማ ፋንታ መድኃኔዓለም ቤተክርስቲያን አገልጋይ ናቸው። በአደጋው እጅግ በርካቶች አዝነዋል።
ኢትዮጵያ ስለ ጉዳዩ የጠየቀቻቸው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ አመራር በበኩላቸው 4 ወጣቶች ሕይወታቸው ማለፉን ገልጸዋል። እኚሁ የቤተ ክርስቲያን አመራር አደጋው የደረሰው ታቦቱን ከፀሐይ ለመከላከል በሚጠብቁበት ሰረገላ ከኤሌክትሮኒክስ መስመር ጋር ኮንታክት አድርጎ መሆኑን አስረድተዋል። ሰረገላው ከመብራት ወይም ከኤሌክትሪክ ጋር የተያይዞ 4 ወጣቶች ሞተዋል ነው ያሉት። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ሥራ አስኪያጅ የደቡብ ምስራቅ ሸዋ ከተማ አህጉረ ስብከት ሊቀ ጳጳስ አቡነ ሳዊሮስ በአደጋው ሐዘናቸውን ገልጸዋል። ኢትዮጵያ ኤሌክትሮኒክስ አደጋ ምክንያት ወጣቱ ልጆች ሕይወታቸውን እንዳጡ ለሐዋርያዊ አገልግሎት ደህንነት ሀገረ ስብከት ሆነን ስንሰማ ታላቅ ሐዘን ሰምተናል ብለዋል። 4 ወጣቶች ሕይወታቸውን ማለፉን አረጋግጠው ልዑል እግዚአብሔር ለወዳጆቹ መጽናናትን እንዲሰጥልንና ነፍሳቸውን በአብርሃምና በይስሐቅ በያዕቆብ ጎን እንዲያኖር የዘወትር ጸሎታችን መሆኑን እንገልጻለን ብለዋል። ውድ ቤተሰቦቻችን አዲስ መረጃዎችን ለማግኘት ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ።